እስቲ ይችን አጭር ቪዲዮ አይተን እንመለስ። እንግዲህ እንደተመለከትነው ነው የተመለከትነው የሀጂ ዑመር የቀብር ስነ ስርዓት ላይ ነው። በዚህ የቀብር ስነ ስርዓት ላይ እንደምንመለከተው የእምነት አባቶች ተሰብስበው በአንድነት የሚገርመው ብዙ ቪዲዮዎችን አይቻለሁ እና በረከቱ ይደርብኝ ብሎ እንኳን ሄዶ የኦርቶዶክስ ፓትርያርኩን ሄዶ የነካው ሙስሊም ሁሉ ተመልክቻለሁና በዚህ ያህል ልክ ነው እኛ የምንዋደደው፣ በዚህ ያህል ልክ ነው እኛ የምንተሳሰበው። እምነት ነው። እምነቱን ያከበረ ሰው የሰውንም እምነት ያከብራል እና የሀጂ ዑመር ማለት በነገራችን ላይ ሰው ብቻ የሚለው ቃል አይገልጻቸውም። ከሳቸው በጣም እጅግ ብዙ ተምሬያለሁ። ሁላችንም ከሳቸው እጅግ በጣም ብዙ የምንማረው ነገር አለ እና እባካችሁ በመካከላችን አንዳንድ የፖለቲካ ሁኔታ እንዲህ ጤል እያለች የሆነ ሰዓት ላይ የሆነ ነገር ይፈጠር ይሆናል እንጂ ኖ እምነታ ሙስሊምና ክርስቲያን ይሄን ያህል ነው ፍቅሩ፣ ይሄን ያህል በቃ እውነት ለመናገር ያው እኔ እስልምና በቃ እኔ ሙስሊሞችን እጅግ በጣም ወዳለሁ፣ እጅግ በጣም አከብራለሁ። ምናቸውም እንዲነካብኝ አልፈልግም። በቃ ምናቸውም ማለትም ራስን ስታከብር ነው ሰውን የምታከብረው። አንተ እምነትን ስታከብር ነው የሌሎችን እምነት የምታከብረው። እውነት እኔ አሁን በዘመኑ ላይ የፈሩት አንተ እንዲህ እየተባለ በየቦታው እየከፈቱ ፓስተር ነኝ ክብርት ስዬ ነኝ እንትን ነኝ የሀጂ ዑመር እግራቸውን ታጥበው እጣቢያቸውን እንኳን አይደርሱም። እውነት ነው የምላችሁ። የሰውነት ጥግ ማለት ይሄ ነው። ሰው ማለት ለሰው ሲኖር ነው። ሰው ማለት እንደ ሰው ማሰብ ሲጀምር ነው። በቃ ምን እንደምል አላቅም።